ህፃናት ከፈጣሪ ለወላጆች የተሰጡ ትልቅና የማይተኩ ገጸ በረከቶች እንደሆኑ መቼስ ሁላችንም እናውቃለን። በህይወት ዘመናችንም ብዙ ህፃናት በአንድ አመታቸው ቆመው ሲራመዱ እናም የመጀመሪያ ቃላቸውን ለማውጣት ሲጣጣሩ ተመልክተናል። ነገር ግን ዛሬ የማጫውታችሁ ልጅ ከሁሉም ልጆችን የተለየና ገና ሲወለድ ጀምሮ ወላጆቹና የአካባቢውን ሰው በሙሉ ሲያስደንቅና ሲያስደነግጥ ያደገ ልጅ ነው። በተጨማሪም እኔ ከዚህ በፊት ፕላኔት ማርስ ላይ ኖር ያለው ሲልም ለተላልቅ ሚዲያዎች በመናገር የዓለም ህዝብን ሊያወዛግብ ችሏል። ወደዛ ከመሄዳችን በፊት ግን ቪዲዮን ላይክ በማድረግና ቦሪስካ ኪፕሪያኖቪች በፈረንጆቹ አቆጣጠር በ1996 በራሺያ ሀገር ይወለዳል። ልክ ይሄ ልጅም በተወለደ በሁለት ሳምንት ውስጥ የራሺያ ሚዲያዎች እናም የሌላም ሀገር ሚዲያዎች ስለዚህ ልጅ እየተደነቁ ማውራት ይጀምራሉ። ምክንያቱም ገና በተወለደ በመጀመሪያዎቹ ሳምንታት ቆሞ መሄድ ይጀምራል። በዚህ ተገርመው ያላበቁት እናትና አባቱም ከትንሽ ወራት በኋላ ገና አንድ አመት ሳይሞላው መናገር ይጀምራል። እንዲያውም በአንዳንድ ዘገባ ላይ ቦሪስካ በተወለደ በአራተኛ ወር ላይ ማውራት እንደጀመረም ይናገራሉ። እናቱም በሙያዋ ሐኪም ስለነበረች በልጇ ቦሪስካ ላይ ኖርማል ህፃን ላይ የማይታይ ባህሪ ልጇ እንደሚያሳይ በአንድ ኢንተርቪው ላይ ትናገራለች። ልክ ህፃኑም ቦሪስካ ገና የአንድ አመት ከ6 ወር ሲሆን እንደ ትልቅ ሰው መጻፍና የስዕል ንድፎችንም መሳል ይጀምራል። ይሄም ትዕግርት የሆነባቸው ወላጆቹ ወደዚህ ምድር ከመጣ 2 አመት ሲሆነው ከእድሜው በላይ ዕውቀት ስላለው ወላጆቹ ወደ አጸደ ህፃናት ልከውት እንዲማር ያደርጉታል። ነገር ግን ትምህርት ቤት ገብተውም ጓደኞቹና አስተማሪዎቹን ከማስገረም ወደ ኋላ አላለም ነበር። ከትንሽ ጊዜም በኋላ በእውቀቱ ከጓደኞቹ በልጦ የአጸደ ህፃናት ትምህርት እንደማይመጥነው በአስተማሪዎቹ አንደበት ይነገርለት ጀመር። ነገር ግን የቦሪስካ ነገር በጣም ግራ የሚያጋባው ነገር ቢኖር ከመጠን ያለፈ የስነ ፈለክና የስነ ምህዋር ዕውቀት ማንም ሳያስተምረው ማወቁ ነበር። ምክንያቱም ይሄ ልጅ ገና በ3 እና በ4 አመቱ ላይ ስለ ፕላኔቶች፣ ስለ ፊዚክስ፣ ስለ ከዋክብትና ስለ ህብረ ከዋክብት እንኳን በእድሜው ለትልቅ ሰው እንኳን ሊያውቀው ስለማይችለው ነገር በስፋትና በጥልቀት ይናገራል። በዚህም ግራ የተጋቡት ወላጆቹ ለነዚህ ዕውቀት ባለቤቶች ቦሪስካን ይዘውት ለማረጋገጥ ይሄዳሉ። ነገር ግን የዕውቀቱ ባለቤቶችም ሆነ ሳይንቲስቶች ከወላጆቹ ባልተለየ መልኩ እነሱም ልክ በመሆኑ ግራ ሊጋቡ ቻሉ። በተጨማሪም ሳይንቲስቶች ቦሪስካ ጂኒየሱ ህፃን እያሉ መጥራት ይጀምራሉ። ነገር ግን ቦሪስካ ልክ 7 አመት ሲሞላው ወላጆቹ ብቻ ሳይሆን ሳይንቲስቶችም በተጨማሪም የዓለም ህዝብን ያስገረመና ያስደነቀ ነገር ይናገራል። እንዴት እንዳስደነቃቸውም ታሪኩን ላጫውታችሁ። ቪዲዮን ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ልክ ቦሪስካ 7 አመት ሲሞላው በአንድ የእረፍት ሳምንት ላይ ከወላጆቹ ከቤተሰቡና ከጓደኞቹ ጋር እኛ ሀገር የተለመደ ባይሆንም በውጭ ሀገር በተለምዶ ካምፒንግ ይሄዳሉ። በዛ ካምፒንግ ላይም ተዝናንተው ጊዜው ወደ ማታ ሲደርስ የቦሪስካ ቤተሰቦች እና ጓደኞች የካምፒንግ ቦታቸው ላይ በሚያምሩ ተፈጥሮ ላይ ስለመሸ እሳታቸውን አቀጣጥለው ደስ የሚል ጨዋታዎችንና ታሪኮችን ይናገሩ ጀመር። በዚህም ጊዜ ቦሪስካ ከተቀመጠበት ይነሳና አንዴ ዝም በሉ የምናገረው ነገር አለኝ ይላቸዋል። ነገር ግን ቦታው ላይ ትላልቅ ስለነበሩ የልጅ ነገር ነው በማለት ትኩረት ሳይሰጡት ያልፋሉ። ቦሪስካም ተስፋ ሳይቆርጥ ዝም ሊያስብላችሁ ቻለ። ከዚያም በቦታው ላይ የነበሩት ሰዎች ከሚጠብቁት በላይ ቦሪስካ ሊያስገርማቸው ቻለ። እሱም እኔ ከማርስ የመጣው የማርስ ሰው ነኝ እናም እቺን ምድርም ለማዳን ነው የመጣሁት በማለት ሊነግራቸው ቻለ። በዝርዝርም የማርስ ነዋሪ እንደነበረና በዚህም ምድር ላይ ዳግም እንደተወለደ አክል ይነግራቸዋል። ይሄ ንግግሩም ከቤተሰቡ አልፎ ሳይንቲስቶችንና የዘርፉ ባለሙያዎችን እርስ በእርስ ያዋክብና ያጋጭ ጀመር። ነገር ግን ቦሪስካ ከማርስ መጣው ሲል ብቻውን አልነበረም። ምክንያቱም ራሳቸውን የማርስ ነዋሪ ነበርን እናም ምድር ላይም እንዳዲስ ተወልደን ነው የሚሉ ሰዎች ቦሪስካንም ጨምሮ እሱም መሳይ ሰዎች ከማርስ ነው የመጣ ነው ብለው ሲናገሩም ሁሉም ሰው ቢሳለቅባቸውም ነገር ግን አሁን ላይ ትንሽ የማይባሉ ሰዎች እውነት እየተናገሩ ነው በማለት እያመናቸው ይገኛሉ። ምክንያቱም ቦሪስካ ምንም ያህል ውሸት የሚመስል ነገር ቢናገርም ከተወለደ ጊዜ ጀምሮ ግን ሲያደርግ የነበረውን መዘንጋት የለብንም። በተጨማሪም ከሌላው የበለጠ የጠፈር ዕውቀቱንም ሳይንቲስቶችንም ማስደነቁን መርሳት የለብንም። ይሄም ወሬ ታዋቂ የሆነ ሲመጣ ቦሪስካ በራሺያ ውስጥ ታዋቂ የሆኑ ኢንተርቪዎች ላይ ይቀርብ ጀመር። በዛ ኢንተርቪው ላይም ቦሪስካ አንድ ነገር ይናገራል። እሱም ማርስ ዓለም ላይ የሚኖሩ ነዋሪዎች ልክ 35 አመት ሲሞላቸው እድሜያቸው መጨመር ያቆማል።
እንደ ቦሪስካ ንግግርም ከሆነ ይሄ የሚከሰትበት ምክንያት ማርስ ላይ እኛ ለመተንፈስ የምንጠቀመው ኦክሲጅን ሳይሆን የሚጠቀሙት ካርቦን ዳይኦክሳይድ ስለሆነ ነው ይለናል። በተጨማሪም የማርስ ነዋሪዎች ከምድር ነዋሪዎች አንጻር በጣም ረጃጅም እንደሆኑ ይነገራል። እሱም ብቻ ሳይሆን የማርስ ቴክኖሎጂዎችም በጣም የሰለጠኑ እንደሆነም ሲናገር ተደምጧል። በተጨማሪም ማርስ ላይ በሚኖርበት ጊዜ ላይ ማለትም በጊዜው ቦሪስካ የ14 ዓመት ልጅ ሳለ የማርስ ነዋሪዎች እርስ በርስ ጦርነት ተነስቶ ሲዋጋ እንደነበረና ከሱም ጋር ሲዋጉ የነበሩት ጓደኞቹ ማን እንደሆኑ በጥልቀት እንደሚያስታውስም ይናገራል። ቦሪስካም ለዚህ ከባድ ጦርነት ሊዳርጋቸው የቻለው ነገር ከመጠን ያለፈ የቴክኖሎጂ ርቀት መሆኑን በግልጽም ይናገራል። ነገር ግን ከሁሉም በላይ ጦርነቱ እንዲስፋፋ ያደረገው በኒውክሌር መሳሪያ እንደሆነና ምድርን በዚሁ የምትቀጥል ከሆነ የማርስ ዕጣ ፈንታ እንደሚደርሳት ያሳስበናል። ነገር ግን ቦሪስካ ምንም ያህል የተናገረው ነገር እብደት ቢመስልም እውነታው ግን እቺ ምድር በአሁን ጊዜ ላይ የሚያሳስባት ነገር ቢኖር የኒውክሌር ጦርነት እንዳይነሳ እንደሆነ ሁላችንም እናውቃለን። ምንም ያህል ግን እቺ ምድርና ማርስ ዕጣ ፈንታቸው ተመሳሳይ ናቸው ቢለንም ቦሪስካ ግን ምድርን ማዳን ይቻላል ይለናል። እናም በዚህ ዙሪያ የተናገረው ነገር እውነት ግን እዛ ውስጥ ያለው ነገር ምንድነው ብለን እንድናስብ ያደርገናል። እሱም ቦሪስካ ከዚህ እያንዣበበብን ካለው አደጋ ለመውጣት ግብጽ ውስጥ የሚገኘው ዘ ግሬት ስፊንክስ ኦፍ ጊዛን በደንብ ማወቅ አለብን ይለናል። እንደ ቦሪስካ ከሆነም የጊዛ ሚስጥርን ፈልፍለን ካወጣን ህይወት ትለወጣለች ይለናል። ቦሪስካም በዚህ ንግግሩ ብቻ በቃም እንዲያውም የጊዛ ሐውልት መክፈቻ አለው ብሎ ይናገራል። እናም የጊዛ ሐውልት ጆሮ ላይ መክፈቻው እንዳለና እንዴት እንደሚከፈት ግን እርግጠኛ አለመሆኑንም ይናገራል። ቦሪስካ በዚህ ብቻ የሚያበቃ አይደለም። ከስፊንክስ ሐውልት ባሻገርም በዛ አካባቢ የሚገኘውን ፒራሚድ ኦፍ ጊዛን ከምናስበው በላይ የተደበቁ ሚስጥሮች ውስጡ እንዳሉ ይናገራል። ምንም ያህል የዚህ ልጅ ንግግር ከእውነት የራቀ ቢመስልም ግን ስለ ፒራሚድ ለማወቅ ያለንን ጉጉት መቼስ ይጨምረዋል። በቅርቡም ማለትም በ2017 ኮስሚክ ሬይ ኢሜጂንግ በሚባል ቴክኖሎጂ የፒራሚድ ኦፍ ጊዛን ሳይንቲስቶች እያጠኑ ሳለ አንድ አስገራሚና ቦሪስካንም እንዲታመን ያደረገ ግኝት ሊያገኙ ችለዋል። እሱም የፒራሚድ ኦፍ ጊዛ መሃል ላይ ከ100 ሜትር ጫማ በላይ ጥልቀት ያለው ጉድጓድ ሊያገኙ ችለዋል። ነገር ግን አዲስ ግኝት ስለሆነ ማንም ሰው ውስጡ ምን እንዳለና ለምን እንደተሰራ ሊያውቅ አይችልም። ነገር ግን ያለ ምክንያት መቼስ ይህን ድንቅ ነገር የድሮ ስልጣኔ ላይ የነበሩ ሰዎች አይሰሩም። በአሁኑ ጊዜ ላይም ሳይንቲስቶች እዚህ ውስጥ ያለውን ነገር ለመፍታት እየመከሩ ሲሆን ቦሪስካም ስለዚህ ቦታ ያለውን ሐሳብ እንዲህ በማለት ይናገራል። እሱም በሆነ ጊዜ ላይ የማርስ ነዋሪዎች የሚጠቀሙበት መጓጓዣ እዛ ውስጥ ነበር ብሎም ያምናል። አንዳንድ ሰዎች የቦሪስካ ታሪክ ዝም ብሎ ታሪክ ነው ይላሉ። አንዳንዶቹም የህፃን ነገር ነው ብለው የሚያልፉም ብዙ ናቸው። አንዳንዶቹም ቦሪስካ የእውነቱን እየተናገረ እንደሆነ አምኖም የተቀመጡም አሉ። እንደ ቦሪስካም ከሆነ ቅድም እንደነገርኳችሁ እዚህ ምድር ላይ ብቻውን እንዳልመጣና ከሱም ጋር እንደሱ አይነት ሰዎች እንዳሉም በስፋት ይናገራል። በተጨማሪም ራሳቸውን ዘ ኢንዲጎ ቺልድረን እያሉም እንደሚጠሩም ይነግረናል። ቦሪስካም በዚህ ብቻ ያበቃ ልጅ ሳይሆን 3 ትላልቅ ክስተቶች ከመፈጠሩ በፊት ለሰዎች ተንብዮም ነበር። ከነሱም መካከል በ2011 የተከሰተው የጃፓን ሱናሚ፣ በታይላንድ የተከሰተው ጎርፍና በኒውዮርክ ከተማ ላይ የተከሰተውን ጎርፍ ተንብዮ ነበር። እሱም ብቻ ሳይሆን እውቅ የሆነው ሳይንቲስት ስቲቨን ሆኪንግስም ስለዚህ ልጅ ሲጠየቅ ልጁ የሚናገረውን ነገር ንቃችሁ አትለፉም ሲልም ተደምጧል። በአሁኑ ሰዓት ላይም ቦሪስካ ማንም በማያውቀው መልኩ ከእናቱ ጋር ሊጠፋ ችሏል። ውድ የቻናሌ ቤተሰቦች በእርግጥ የዚህ ልጅ ታሪክ ለማመን በጣም ይከብዳል። እናንተስ እውነት ይሄ ልጅ እየተናገረ ያለው ነገር እውነት ነው ብላችሁ ታስባላችሁ ወይስ እየዋሸን ነው? ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሐሳባችሁን በኮሜንት አስቀምጡልኝ። በተረፈ በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።